የምታዩት የውና ዛፔሮ አሁንም መክፈል ቀጥሏል ማለት ነው። በዚህ አይነት ሁኔታ በጣም እየከፈለ ነው ማለት ነው። እስቲ እንደዚህ አይነት ፕላትፎርም አታገኙ ማለት ነው። በጣም እየከፈለ ነው ማለት ነው። ምክንያቱም አሁን ለምሳሌ ልክ ስትመዘገቡ በኔ ሪፍላል 50 ብር ሰጣችኋል ማለት ነው። ታክስ ሰሩ ደግሞ እስከ 50 ብር እስከ 140 ብር ታገኛላችሁ ማለት ነው። ነገር በጣም ስቲሉ ምንም ነገር የሚያለፋ ነገር የለም። ስቲል ብትመለከቱ የኔ ቲሞች እየሰሩ ያሉትን እዚህ ጋር ምናየው አይሆን እንደምታዩት እኔ እስካሁን 1316 ብር ከምናምን ሰርቻለሁ ማለት ነው በሪፍራል ብቻ ማለት ነው። እና እስካሁን አክቲቭ ሆኖ ቫሊድ ሆኖ ኢንቨስቲጌሽን የሚሰሩ ሰዎች እስከ 43 ሰው ናቸው ማለት ነው። ያው ታክሱ የሚሰሩ ሰዎች ነው። ሌሎችን አካትም ያው የሚመዘገቡት ብቻ የሚመዘገቡትን አይመዘግብም። ክሪስቲ ሰሩ እዚህ ጋር ይመዘግብላቸዋል ማለት ነው። እንደምታዩት 400 ብር የኔ ቲም ሰርቷል። ከዛ ከስር 3 አለው ማለት ነው። ጓደኛ ጋር ብዙዋል እንደምታው 200 እያለ ይቀጥላል። አዎ እንደምታውቁት ሁሉም ሰው ዝድሮ አድርጓል። ዝድሮ ሲያደርግ ነው ሊመጣልኝ ማለት ነው። ምንም ነገር የሚከብድ ነገር የለም ማለት ነው። እናንተ መስራት ትችላላችሁ ማለት ነው። እና ምንም ነገር የሚከብድ ነገር የለም ማለት ነው። እንደምታው መጀመሪያ ባንክ ቴሌብርና ኤምፒኤስ ብቻ ነበር። አሁን ብዙ አማራጮች ባንክ ተካተዋል ማለት ነው። እዚህ ጋር አድ ባንክ ለማገናኘት ተፈልጉ አድ ምትሉን ትነካላችሁ ማለት ነው። አድ ምትሉን ስትነኩ እዚህ ጋር ያው እዚህ ጋር ኔም ትሞላላችሁ። በመካከል እዚህ ጋር የባንክ አካውንታችሁን ትሞላላችሁ። እዚህ ጋር በመካከል ደግሞ ትመርጣላችሁ ማለት ነው። ሶስተኛው ላይ ያለው እዚህ ስትነኳት ያው እዚህ ጋር ቴሌብር፣ አዋሽ ባንክ፣ አቢሲኒያ ሲቢ ብር አለ ማለት ነው። እንዲሁም እነዚህ መርጣችሁ ማገናኘት ትችላላችሁ። ኮንፊርም ካላችሁ ማገናኘት ትችላላችሁ ማለት ነው። እኔ አንድ ስቲል አሁን 130 ብር አለኝ ማለት ነው። እሷን ዊዝድሮ ያረኩ ላሳያችሁ ማለት ነው። እዚህ ጋር ዊዝድሮ የምትሏን እንነካለን። እዛም እሷን እንደነካን ያውን እዚህ ጋር ሪሲቭድ የምትላለች ሪሲቭድ የምትሏን እንነካለን ማለት ነው። ሪሲቭድ የምትሏን ስንነካ እዚህ ጋር ያስመረጣችኋል። ያው 100 ብር ታውቁ 116 ብር መሆን አለበት። ያው ፊ ቆርጣ ማለት ነው 16 በጣም ጨምሯል። መጀመሪያ 3 ብር ነበረ ያው ቀድሞ ይገባ አትፏል ማለት ነው። አሁን ደግሞ 30 ብር ይቆርጣል ለ300 ብር። ያው ስኪል እንደዛ መጀመሪያ ወደ ቴሌግራም ከገባችሁ በኋላ እዚህ ሰርች ባሩ ላይ መታችሁ ምን ታደርጋላችሁ? ቴሜክስ ቴክ ብላችሁ ሰርች ታደርጋላችሁ ማለት ነው። ቴሜክስ ቴክ ብላችሁ ሰርች ሲታረጉ ወደ 871 ሰብስክራይበር ያለው ቻናል ይኸው መጀመሪያ ላይ የመጣው ማለት ነው። ከዛ እሱን ክሊክ ካደረጋችሁ በኋላ ወደዚህ ያስገባችኋል ማለት ነው። እና እዚህ ላይ ሊንክ አስቀምጥላችኋለሁ ማለት ነው። ይኸው ሊንኩ እዚህ ተነካላችሁ ማለት ነው። ያው ልክ እሱ እንደነካችሁ ወደ ዌብሳይቱ ይዛችኋል። ወደ ዌብሳይቱ ሲወዝ ወደ ታች እናረግና እዚህ ጋር ኢሜል እናስገባለን። የፈለጋችሁት ኢሜል አሁን እሱ ጀነሬት ማድረግ ትችላላችሁ። ያው ግዴታ ኢሜላችሁን ትክክለኛ ማስገባት አለባችሁ። ያው ኢሜል ራሳችሁን ማትረሱትን ኢሜል ታስገባላችሁ። እዚህ ጋር ፓስወርድ ታስገባላችሁ። እዚህ ጋር ዝም ብላችሁ አሁን ለምሳሌ እኔ ዝም ብዬ ስቲል ለእናንተ ለማሳየት ምንም አይጠቅመኝም። ስቲል ዝም ብዬ ላስገባ። ስቲል እንድትታስገቡ እዚህ ጋር ክሬት አካውንት የምትላለች እሷን ትነካላችሁ ማለት ነው። ልክ እሱን ስትነኩት ያው ሰክሰስፉል ይላችኋል ማለት ነው። ልክ እንደዚህ ሲመጣ ያው በምንኛ ቋንቋ እንደሆነ አላውቅም፣ ግን ከስር ያለው ኮንግራቹሌሽን ብሏል። ከዛም በኋላ ምን ታረጋላችሁ? ራሱን ትነካላችሁ ማለት ነው። እኔ እቺን ስትነኩ አፕሊኬሽኑ እንድታወርዱ ያደርጋችኋል ማለት ነው። ፕሌይ ስቶር ላይ ምናምን አታገኙ ማለት ነው። አፕሊኬሽኑ ዛፔሮ እዚህ ጋር የዳውንሎድ ምልክት አለች፣ እሱን ትነካላችሁ። እኔ ስላወረድኩ ያው ማውረድ አይጠበቅብኝ ካንስል እንኖራለን። ወደ ዛፔሮ እንመለሳለን ማለት ነው። እሱን እንነካዋለን። ከዛ የቅድሙ ፓስፖርት እና ኢሜል እና ፓስፖርት እናስገባለን። ከዛን እንዳስገባነው ሎጊን እንላለን። ወይዚህ ወዛቻው ይሄው በቃ እንዲህ መጣ ማለት ነው። ከዛ እዚህ ያለችውን ትነካላችሁ። እዚህ ጋር አንዱን ትነካላችሁ። ከዛ ወደ ታስገባላችሁ ስልክ ቁጥር ማለት ነው። የዋትስአፕ ስልክ ቁጥር ስታስገቡ እዚህ ጋር ታስቀምጡና ትነካላችሁ ማለት ነው። ከዛ እዚህ ጋር እንደነካችሁት ይመጣላችሁ መሰለኝ ዋትስአፕ ላይ እዚህ ጋር ኖቲፊኬሽን ይልካል። ስትነኩት እዚህ ጋር ወደዚህ ይወስዳችኋል ማለት ነው። ኮምፒውተር ትላላችሁ። ከዛ ሞባይል ትፈልጋላችሁ። እዚህ ጋር አሻራ ወይም ባተሪ ይጠይቃችኋል። ከዛ እዚህ ጋር ያለውን ኮድ ትሞላላችሁ። እዚህ ጋር ያለውን ኮድ ትሞላላችሁ ማለት ነው። እዚህ ጋር መጣችሁ ማለት ነው። እንታስተታችሁ እዚህ ጋር እኔ ያሻ ፔጅ አሰለ ከዛ እንዴት ታደርጉት ትንሽ ልጅ እዛ ይሁን እንደዚህ ናቸው። እንዲህ ቁጥር ተስተላልፏል ያለና እዚህ ጋር ተነካላችሁ ካታምና ከዛም በኋላ እዚህ መታችሁ ቼክ ታደርጋላችሁ።
ብር ይሰጣችኋል። ያው እና 13 ነው የሰጠኝ። ያው ደግማችሁ ትሞክራላችሁ ማለት ነው። እዚህኛው ደግማችሁ ሞክራችሁ ወይም ሌላ የዋትስአፕ ከመጣ ለሌላ አሁን ኮድ የሚለው መጥቷል። እሱ ተከታተላችሁ ከዛ ያው እዚህ ጋር እንደዚህ ሊላችሁ ይችላል። እንደዚህ ማለት ነው ማለት ነው። ይሄ ከ5 ሰዓት ከ6 ሰዓት ማለት ነው። ከ6 ሰዓት በኋላ ማውጣት እንችላለን። ከዛም በኋላ ድጋሚ መሞከር ትችላላችሁ። ይህን ይመስላል። ያልገባችሁ ነገር ግር ያለባችሁ ነገር ካለ ኮሜንት ሴክሽን ላይ ጠይቁኝ። ያው ቴሌግራም ላይ መጠየቅ ትችላላችሁ። ቴሌግራማችንን ቻናላችን ጆይን አድርጉና እና የኦንላይን ስራዎች እዛ ላይ ብዙ ኦንላይን ስራዎች አሉ። ስቲል ሪል ብዙ ስራዎች እዛ ላይ እንለቅላችኋለን። እሱን መከታተል እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ፒስ